ረተው በጣም እኛ ሀገር ላይ እንዴት ነው በቅርብ ነው ያስለመዱን የጥያቄ ምልክት ሆኖብን በቃ እስቲ ከሸንኮራ ቤት ውስጥ እንዴት ስኳር እንደሚሰራ አብረን እንስቲ። እሺ ከትከት አድርገነዋል። የጁስ መፍጫው ጨመረችው ከትከት አድርጋ ሃዬ ተወሰነ ውሃ ጨባ አረገችበት ተፈጨ። ውሃውን ለብቻ አጠለለችው። ከዛ በኋላ ጣድቹ በነገራችን ላይ ይሄ አመራረት የህንድ ጥንታዊ የስኳር አመራረት ነው። ውሃውን ብቻ አጥልላ ድጋሚ ጣድቹ እስኪወፍር ተጣደ ማለት ነው። ዋው ሃዬ ማድረቂያ ነገር ላይ አፈሰሰችው። የወፈረውን ነገርማ ደረቀ። ሃይ ደቀቀ። ዋው ጥቁሩ ኦሪጂናሉ ስኳር ይላል። ስኳር እንዴት ነው የሚመረተው? በጣም እኛ ሀገር ላይ እንዴት ነው በቅርብ ነው ያስለመዱን የጥያቄ ምልክት ሆኖብን በቃ እስቲ ከሸንኮራ ቤት ውስጥ እንዴት ስኳር እንደሚሰራ አብረን እንስቲ። እሺ ከትከት አድርገነዋል። የጁስ መፍጫው ጨመረችው ከትከት አድርጋ ሃዬ ተወሰነ ውሃ ጨባ አረገችበት ተፈጨ። ውሃውን ለብቻ አጠለለችው። ከዛ በኋላ ጣድቹ በነገራችን ላይ ይሄ አመራረት የህንድ ጥንታዊ የስኳር አመራረት ነው። ውሃውን ብቻ አጥልላ ድጋሚ ጣድቹ እስኪወፍር ተጣደ ማለት ነው። ዋው ሃዬ ማድረቂያ ነገር ላይ አፈሰሰችው። የወፈረውን ነገርማ ደረቀ። ሃይ ደቀቀ። ዋው ጥቁሩ ኦሪጂናሉ ስኳር ይላል። ስኳር ዓለምን ጤነኛ አንሆንም ቤታችን ውስጥ። ይሄ የኤዥያን ኦር የጃፓኖች ምናምን ልማድ ነው። የሺህ ዓመታት ልማድ። ስለ ጤንነታቸው ስለ ነፍስ ወከፍ ዕድሜያቸው ምናምን እናውቃለን። እና እዚህ ጋር በምስሉ ላይ እንደምታዩት ክብደት መቀነስን፣ የቆዳ ጤንነትን፣ የነርቭ ስነስርዓት ማስተካከልን፣ እንደገና የሰውነት መርዛማነትን መቀነስ፣ ደም ድርቀት፣ ቁርጠት የመሳሰሉ ነገሮችን ማታ ስንተኛ 2 ብርጭቆ፣ ጠዋት ስንነሳ 2 ብርጭቆ ለብ ያለ ውሃ ብቻ በመጠጣት ከነኚህ ውጪ ደግሞ ለኦርጋናችን ለኖርማል ለሰውነታችን ከ70 በላይ ጥቅሞች ያሉት ለብ ያለ ውሃ የመጠጣት ባህል ቢኖረንስ? በተለይ ደግሞ ያው ይታወቃል 95% የዓለም ህዝብ ሰብ ሄልዝ ነው። ግማሽ ጤነኛ ነው አይደል? ከፊል ጤነኛ። ስለዚህ ሁላችንም ከመድኃኒት ጋር ታሪክ አለን፣ ከህመም ጋር ታሪክ አለን። እዛ ነገር ውስጥ ያላሳለፍን ሰዎች የለን። በመድኃኒት የተጎዳ ሰውነት፣ በቋሚ ህመም እየተጎዱ ያሉ ሰዎች እንዲሁም ደግሞ ለአብዛኞቻችን እኔው የምንኖረው ኢትዮጵያ ውስጥ ነው፣ አፍሪካ ውስጥ ነው። 15 ቀን ብቻ ሌላ ጊዜ አትስጡን ጋይስ፣ 15 ቀን ብቻ አስጡንና ማለት ነው። ይሄንን የውሃ ቴራፒ ሞክሩት ማለት ነው። ብዙዎች የተጠቀሙበት ነው። ከውጨኛው የሰውነታችን ክፍል እስከ ውስጠኛው ጥቅም የሚሰጠን ማለት ነው። ከሐኪም ቤት ጋር እና ከሆኑ ነገሮች ጋር ያለ ትስስር በዚህ ብሎክ ያደርጋል ማለት ነው። ሙሉ ጤነኛ እንደምንሆን ነው። ይህ መረጃ በጣም ዲፕሊ እርግጠኛ የሚያደርግ አይነት መረጃ ነው። ጃፓኖች ከ70 እስከ 60 ምናምን ዓመት እስከ 70 ምናምን ዓመት ነው ነፍስ ወከፍ ዕድሜያቸው። ፕላስ ደግሞ ማለት ነው አንድ ልጅ ተወልዶ ሲያድግ እድሜው ለብቻ መተኛት ክፍል ለመስጠት ደረጃ ሲደርስ ማለት ነው ብቸኛ ከቤተሰቡ የሚቀበለው ነገር እቺ የውሃ ኮዳዋ አይለችም፣ እሷና ማቆርቆሪያ ነው ማለት ነው። ጠዋት ተነስቶ የሰውነቱ ሙቀት ወደ ቦታው ሳይመለስ እንቅልፍ ሙቅ ላይ ሆኖ የሰውነታችን ሙቀት እኩል ነው አልሚሆን። በዛ ታይሚንግ ላይ 2 ብርጭቆ ውሃ ማታ ሲተኛም 2 ብርጭቆ ውሃ በመጠጣት እነዛን የጤና ጥቅሞች ማግኘት ይቻላል። ፒስ አውት። ያን የመሰለ ስንት አይነት ክላስ የሆኑ ቤት ውስጥ ቁርሳቸውን እየተመገቡ ያሉትን ኤክስፓየርድ ሊሆን ይችላል ካልክ
ያን እየበላ ያንተን ቪዲዮ የሚያይ ሰው እንዴት እንደሚደነግጥ አስበው። እሺ ኢንግሪዲየንቱን ስራለን። ለማንኛውም አመራረቱን ስራለን። ዋላ ላስቸግራ ይሄ የኔ እንትን አይደለማ። እሺ ለኔ መረጃ ላክል። ይሄ ነገር ባለፈው ልክልሃለሁ፣ ወላሂ ልክልሃለሁ። ስፔሻሊ ፈረንሳይ ሀገር ላይ ይሄ የፈረንሳይ ተጫዋች ብታየው ቪዲዮ ሰርተዋል። ወላሂ ሚሊዮን ኦፍ ዶላር ነው እነሱ ቪዲዮ የሚጠይቁት። እልክልሃለሁ ሊንኩን። ቪዲዮ የሰራበት ደግሞ ምን ያክል አሪፍ እንደሆነ ሙስሊሙ ልጅ ይሄ የፈረንሳይ ተጫዋች እልክልሃለሁ። ሁሉንም ቪዲዮዎች ታያቸዋለህ። ይሄው ፎሎ አደርጋለሁ። ስልክህን ላክልኝ፣ እልክልሃለሁ። እኔ አሁን እንትን ያልኩት ለምንድን ነው መሰለህ? አንዳንዴ ነገሮችን ፐርሰናል ባናደርገው። አሁን የአንተ ጓደኛ ማን ነበረ ስሙ? አውጥተህ ያን የመሰለ ስንት አይነት ክላስ ቪዲዮ በጣም እየሳኩ ነው መቀረጸው ማለት ኢትዮ ፎረም መልስ ሰጡኝ ማለት ነው። እንዳልናገር በምን አይተህ የዓለማችን ትልቁ ቡና አቅራቢ ድርጅት የሆነው ስታርባክስ ክስ ቀርቦበታል። ክሱ ምን የሚል ነው? በእነኚህ በአይስ እንዲሁም ደግሞ በተለያዩ ቸኮሌት ጣዕም የሚሰራቸው ቡናዎች፣ ለህዝብ የሚያቀርባቸው ቡናዎች ከፍተኛ የሆነ የጤና በረከት ህዝቡ ላይ እያደረሱበት እንደሆነ ኤፍዲኤ አንዲት ተጠቃሚ የደረሰባትን ችግር ምክንያት በማድረግ ክስ ተመስርቶበታል። እንደምታዩት የስታርባክስ ሰራተኞችም ለጤና ችግር የሚሆን ምርት የሚያመርቱ አካላት ኃላፊነትና ውሰዱ ሲባሉ ኃላፊነትና አልወስድም በማለታቸው ኤፍዲኤ ፖሊስ ልኮ ወደ እስር ቤት እንዲወርዱ አድርጓቸዋልና ምናልባት በብዛት እኛ ሀገር ላይ ላይኖር ይችላል። ይሄ የስታርባክስ ይሄ በአይስ ፍሌቨር ምናምን የሚሰሩ የበረዶ ቡናዎች፣ የቀዝቃዛ ቡናዎች እኛ ሀገር ላይኖር ይችላል። ግን እኛ ሀገርም ያው ገብቷል። እኛም ዘመናዊ ነን። እኔው እንደዚህ አይነት መዘዞች ያሉት ትልልቅ ፋክተሪዎች የሚያመርቱት ምርት ላይ በጽዳት ችግር እየተከሰሱ ይገኛሉ። የዓለማችን ትልቁ ቡና